سلام طعنا هبلي كمي حديركم أنا زابير مسكن صبق لكم سخاتم بقول صبق تكون اللي يزهلكم عليكم نسيب لني انكو على الدين قدست دنقل مريم بعد جتا مريم انكو عوصحكم انكو عوصحنا حبيرو زابير أملاخ لو زعلت زي بدستا بحب بس انكو عوصحنا خويلي فوت مجمري أنا يدنا قدست دنقل مريم استولدت لهم عن الكسل لخون لهم عندي لا اسمع حالي لك تسؤني اللي مزقوير أملاخ ونستجنقا وحقوس أحوز ريت زلو حتنا ونلو استفردو زير أملاخ مفتحي خور دلهم اللي جيزة وصلتنا ينرصعي محاتنا سلام فقرن زعسل اللو جيزة يقبرلنا أو زنيا فرحي بعلا مريم تحلينا زمحاتي ولهم لهم انكو عبس حكم بلي فتي للتأسرة للتجنقة للمصوح حكو سندستان بحت كل جيزة سلام حزاية نزل لما أنت أنا دينا قدست المقل مريم استولدت اللي على السلال هنا انكو عبس حكم انكو فتي زمحاتي أدينا ننقص مريم كوجن كان منكران زابير كل جيزة تحلونا آمين 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 نعم سبسكرايب نلايك وبني ترسعيكم وانتم ما قاش لخونكم سبسكرايب لاكركم انتم دقا غزا لخونكم ون لايك اي ترسعيكم لايك لا بزح سلال بجر نعم قاصحكم دقيمه يفتي ግንቦት አንድ ከፀሐይ 7 እጅ የምታበራ የመልኳ ደም ግባት ከማርና ከስኳር ይልቅ ደስ የሚያሰኝ የመዓዛዋ ሽታ ከሽቱ ሁሉ የሚበልጥ የእግዚአብሔር ስጦታ የሆነች ድንግል ማርያም ተወለደች። ለልደትሽ ምስጋና ይገባል፣ ለዓለም መዳን ምክንያት ተወልደሻል። ልደትሽም ለእኛ ልደት ነው፣ አንቺ እኮ ነው ፀሐይ ያገኘነው፣ አንቺ እኮ ነው ፀሐይ ያገኘነው። ለልደትሽ ምስጋና ይገባል፣ ለዓለም መዳን ምክንያት ተወልደሻል። ልደትሽም ለእኛ ልደት ነው፣ አንቺ እኮ ነው ፀሐይ ያገኘነው፣ አንቺ እኮ ነው ፀሐይ ያገኘነው። በደንብ ማወቅ ያስፈልጋል። ጥብአ ሜሮን ማለት ጳጳሳቱ አፍልተው ለምስጢራተ ቤተ ክርስቲያን መፈጸሚያ የሚያገለግል በለሶን ከሚባል በለሳን ከሚባል ቅጠል ከብዙ እጽዋት ተቀምሞ የሚሰራ ነው። ያ ጥብአ ሜሮን ነው። ሌላው ጥብአ ቅዱስ ወይም ከወይራ ዘይት የሚሰራ ካህናት ጸልየውበት ለምእመናን ፈውስ አድርገው የሚሰጡት ነው። ሶስተኛው ግን ከስዕለ ማርያም ላይ የሚፈስ ወዝ ነው። ምንድነው? ድገሙት እስቲ። አዎ ሰላም ለስዕልኪ ሀፈ ማህዌ በጼዴንያ ወግብፅ ዛውሃዘት በይሳዌ። እስቲ አብረን እንበል፣ በእውነት በሉ እስቲ። ያለማበል በጼዴንያና በግብፅ ፈዋሽ ወዝን ላወጣች ለስዕልሽ ሰላምታ ይገባል። እስቲ በላችሁ። እስካሁን የተአምር አልተቋረጠ። ኢትዮጵያ ብቻ ለምን እንደተቋረጠ ነው እኔ ግራ የገባኝ። የሰማችሁ? በእነ አባ ጽጌ ድንግል ጊዜ ግን በእውነት እንደነበረ ጽፏል። ማሕሌተ ጽጌው ላይ ሊቃውንት ምንድን ነው የሚለው? አመተ ቀቡ እምጥብአ ስዕልኪ ጥብአ ናረዱ አይደለም እንጂ ከመታውዝ ይሃፈ በጼዴንያ ምንድነው? እሱ እንትን ነው፣ መልክዓ ስዕል ነው። እምነ ስዕልኪ ድንግል ከመታውዝ ይሃፈ ድንግል አለ ከስዕልሽ ላይ ወዝን እንደምታፈሺ ዘሰማይኩ በጼዴንያ ተአምረኪ ጽሁፈ። በጼዴንያ የሰማሁትን ተአምርሽ አለ በኢትዮጵያ ርኢኩ ትሩፈ። በኢትዮጵያ አለ ተትረፍርፎ አየሁ አለ። በእነሱ በቅዱሳኑ ዘመን የእመቤታችን ስዕል
ወዝን ያፈስ ነበር ማለት ነው። በእኛ ዘመን መቋረጡ ምናልባት እኛ ሀገር እንደው ብታፈስ እንሸጠው ይሆናል እኮ እኛ አናፍርም። ሁሉንም ነገር ወደ ገንዘብ ስለምንለውጠው ይመስለኛል። እዛ ፖርት ሳይድ ያለችው የድንግል ማርያም ስዕል ግን ያለማቋረጥ ለስንት ዓመታት ጠብ 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 መዓዛው የተለየ ነው። ክርስቲያኖች ገበላ ሄደዋል። የሄዳችሁ ውስጥ የሄዳችሁ የላችሁ ዲቪ የሞላችሁ ውስጥ ተደረጀ ሄዷል። ተመልከቱ እና ያለማቋረጥ ይፈሳል እና መዓዛው የገነት መዓዛ ይመስላል። እዛ ከካንሰር በሽታ ከምን በሽታ ማይፈወስ የለም። ሙስሊሙ ሳይቀር ሰልፍ ይሰለፋል። ፖርት ሳይድ ድንግል ማርያም አባ ብሶይ ቤተ ክርስቲያን አንድ ይሰጠዋል። ስንት ድገሙ፣ ስንት አንድ ብቻ ይሰጠዋል። በእውነት እመቤታችን ፈቅዳለሽ መሰለች። በዚሁ አጋጣሚ ፋዘር ቤሜን የገዳሙን አበምኔት ሳላመሰግን አላልፍም። ለእኛ ይህን ተአምር ስለሰሙ በጣም እያደነቁ አንዳንዴ 20 አንዳንዴ 30 አንዳንድ ጊዜ 40 አልፎ ተርፎ 50 ይልካሉ። ደስ ይበል። ይህ በረከት ነው። ፈቅዳለሽ ማለት ነው። በጣም ይገርማል። እና ያን ወስድ ደግሞ ማዳረስ ስለማይቻል እኛ ደግሞ ጀሪካን ውስጥ ውሃ ሞልተን የተቀደሰ ቅቧን ጨምረን ለእናንተ ለበረከት እንዲሆን በእውነት በኢትዮጵያ እስካሁን እስከማስታውሰው ሰዓሊተ ምሕረት ሪከርድ ይዛለች። 50,000 ቅብ ቅዱስ ወዟን ማለቴ ነው። ገነተ ጽጌ ቅዱስ ጊዮርጊስ 40,000 ምስራቀ ፀሐይ ደጋግመን ስለሆነ በአሁኑ ደግሞ ስንት ተዘጋጅቷል? 15,000 ትንሽ ነው ብዙ ነው? 15,000 አንሞላ አንድ ከወሰዳችሁ ማለት ነው። ስንት አንድ ውሰዱ፣ ግድ የለም። እኛ ደግሞ ካለ ከተረፈ ምንበላቸው ነው እንድገማቸው አይደለም፣ እንደግማቸዋለን። ደስ ይበላችሁ። እመቤታችን የላከችልን በረከት ነው። በዚሁ አጋጣሚ ወይዘሮ አመለወርቅ